ኩል የምትኳሉ ሴቶች እባካችሁን ኩላችሁን አስወግዱ። የቡዳ መንፈስ መዋረስ ምክንያት ሆናችኋል። አንደኛ ይሄ መኳኳያ ቦታ ላይ ኮስሞቲክስ ምናምን የሚሸጥበት ቦታ ላይ የምትሸጡ እንደገናም ደግሞ የሴቶች ውበት ሳሎን ቦታ ላይ እንደዚህ አይነት ቦታ ላይ ይሄ ስለ ኩል ብቻ የሚመለከታችሁ ሰዎች በአጠቃላይ እንደው ባካችሁ ስለ እግዚአብሔር እንደ ሞኝ ቁጠሩኝ፣ ችግር የለውም። እኔ ሞኝና እንደ ስንት ቢዝነስ ስንት ብር የምንሰራበት ነው ምናምን እንደምትሉኝ አውቃለሁ። ግን ልለምናችሁ በመንፈስ ቅዱስ በቅዱስ ሚካኤል እንደው በአብ በወልድ በመንፈስ ቅዱስ ልለምናችሁ ተውት። በቃ በኩል የሚመጣው ገንዘብ ይቅርባችሁ። ይሄ የምትተክሉት ጥፍርም ይቅርባችሁ። የመንግስት ጸጉሩን እንደሱም ቀስ ብሎ የሬሳ ጸጉር እየገፈፋችሁ ነው። ምኑን ከምኑን ተው፣ ሁሉ ነገር ይቅርባችሁ። በቃ እሺ፣ ለምን ይሄን አስቀረህ እንዳይለኝ እግዚአብሔር። እስቲ እንደው በተፈጥሯችሁ ሁኑ እንዴ! የእናንተ ያልሆነ ነገር እኮ ተሸክማችሁ ነው። ወዛደር ናችሁ እኮ። እንዲያውም ስም እናውጣላችሁ እንዴ! ካሁን በኋላ ከዊግ ጀምሮ እስከ ቅባቱ አይላሹ፣ ይሄ እዚህ ጋር ጸጉሩ ምናምን እዚህ ጋር የምታረጉት ይሄ ጌጡ ብረታ ብረቱ እንዳለ የምትተክሉት ሁሉ ነገር የምታረጉ ከሆነ በቃ ወዛደሪት ናችሁ። ወንዱ ወዛደር ነው፣ ሴቷ ወዛደሪት። ተሸክማችሁ ነው የምትዞሩት። በቃ ብረታ ብረት ወይም ቀለማ ቀለም። ምን እንበላችሁ? የትኛው ፋብሪካ ውስጥ ያላችሁ ወይም የትኛው ብረታ ብረት ፋብሪካ ውስጥ ያላችሁ የትኛው ቀለም ፋብሪካ ውስጥ ያላችሁ ሰዎች ናችሁ? ስንት ነው የሚከፈላችሁ? እንዴት ነው እንደዚህ እንዴ? በጣም እኮ የሚገርም ነው ማለት የምትሰቀሉበት ጫማ፣ የምታረጉት ልብስ እንዴ እምብርት ተቀዷል፣ አፍንጫ ተቀዷል፣ ጆሮ ተቀዷል። ይሄ ሁሉ እንዳለ ያልተቀደደ ቦታ የለም እኮ፣ ያልተደረገበት ቦታ የለም እኮ። ይሄ እንደ ተበስቷል፣ በዚህ ውስጥ ተበስቷል፣ እንደዚህ። ኧረ ስለ እግዚአብሔር እንደው ይሄ እኮ ተዋርሶ ዘመናዊ ተዋርሶ እኮ ነው። እኚህ እናት አሁን በወር ይኩሉታል አይኑን። ለምንድን ነው ሲባል እሱ የሚመስለው አይኔን አሞኝ ነበርና ይሄን ካልተኳልኩኝ ያመኛል ነው የሚለው እናቱ እንደነገሩት። እሳቸው ግን በዘር የመጣ ነው ካልኳልኩት ያ አይኑ ይታወራል ብሎ ነው የሚያስቡት።